በዓለማችን ዝቅተኛ የወሲብ ፍላጎት መኖር 30% ወይም 30 ከመቶ የሚሆኑ ሴቶች እንዲሁም 15 ከመቶ በሚሆኑ ወንዶች ላይ እንደሚከሰት የተለያዩ ጥናቶች ያሳያሉ። ዝቅተኛ የወሲብ ፍላጎት በተለያዩ አካላዊና ስነልቦናዊ ምክንያቶች ሊመጣ ይችላል። ከነዚህ ምክንያቶች መካከል የሚከተሉት ዋና ዋናዎቹ መሆናቸውን እናያለን። እኔ ዶክተር ሸምሴ ነኝ። እስከ መጨረሻው ተከታተሉ። በዚህ ቪዲዮ የተለያዩ የስንፈተ ወሲብ ወይም ደግሞ በተለይ የፍላጎት መቀነስ ምክንያት የሆኑ ነገሮችን አነሳላችኋለሁ። እስከ መጨረሻው ተከታተሉኝ። እንግዲህ የፍላጎት ማነስ ወይም ሴክሹዋል ዲዛየር መቀነስ ወይም ሎ ሴክስ ድራይቭ ወይም ደግሞ ሎ ሊቢዶ የሚባሉት ስሜቶች ወይም ዝቅተኛ የሴክስ ፍላጎት ወይም ሴክስ ፍላጎት መውረድ ወይም ደግሞ ፍላጎት ማጣት የተለያዩ ምክንያቶች አሉት ማለት ነው። ከነዚህ ውስጥ አንደኛው የሆርሞን ችግሮች ናቸው። የወንዶች በተለይ ወንዶች ላይ የቴስቴስትሮን ሆርሞን ማነስ እንደሚታወቀው ቴስቴስትሮን በዋናነት ወንዶችን ወንድ የሚያሰኛቸው ሆርሞን ነው። ለሴክስ ፍላጎት፣ ለጡንቻ፣ ለአጥንት ጥንካሬ የሚያስፈልግ ሆርሞን ነው። እንደዚሁ የዘር ምርት ወይም ደግሞ ስፐርም እንዲመረትም የሚረዳ ሆርሞን ሲሆን በዘር ፍሬዎቹ ወይም ቴስቲክልስ አማካኝነት የሚመረት ነው ማለት ነው። የዚህ ሆርሞን በተለያየ ምክንያት ሊያንስ ይችላል። በጭንቀት፣ በኢንፌክሽን ወይም ደግሞ በሆርሞን ከላይ ከአንጎል በሚመነጩ ሆርሞኖች አማካኝነት በተለያዩ ምክንያቶች የዚህ ሆርሞን መጠን ዝቅ ሊል ይችላል። የዚህ ሆርሞን መጠን ደግሞ ዝቅ ማለት በሴቶች በወንዶች ላይ የስሜት መውረድ ወይም ደግሞ ሎ ሊቢዶ ወይም ደግሞ ሎ ሴክስ ድራይቭ ወይም ደግሞ የሴክስ ፍላጎት ማጣትን ሊያስከትል ይችላል ማለት ነው። በሴቶች ደግሞ ኤስትሮጅን የተባለ የሆርሞን ማነስ እንደዚሁ አንዳንዴ ደግሞ ቴስቴስትሮንም ራሱ ከኤስትሮጅን ያለው ባላንስ ወይም ደግሞ አለመመጣጠን እንደዚሁ በሴቶች የፍላጎት ማጣት ሊያመጣ ይችላል። በተለይ እድሜያቸው ገፋ ባሉ ሴቶች 51 አካባቢ ሲደርሱ የኤስትሮጅን መጠናቸው በጣም ዝቅ ስለሚል በዚህ ጊዜ ሴክስ ፍላጎት ሊያጡ ይችላሉ። ብልት ሊደርቅ ይችላል። ህመም ሊኖር ይችላል። የመሳሰሉት ሊገጥሟቸው ይችላሉ። እንደዚሁ ደግሞ ቴስቴስትሮናቸውም በጣም ዝቅ ሊል ይችላል። ወንዶች ሴቶችም በትንሹም ቢሆን ቴስቴስትሮን አላቸው። እሱም በጣም ከመጠን ባለፈ ዝቅ ሊል ይችላል። ያኔም የፍላጎት ማጣት ሊያመጣባቸው ይችላል ማለት ነው። ሁለተኛው የስነ ልቦና ችግሮች ናቸው። እንግዲህ ትልቁ ሴክስ ኦርጋን የሚባለው አንጎል ነው ወይም ደግሞ አንጎላችን ነው ግንኙነት ለማድረግ ዋናውን ስራ የሚቀርጸው ማለት ነው። አእምሮ በጾታዊ ፍላጎት ላይ ከፍተኛ ተጽዕኖ ያሳድራል። ለምሳሌ ውጥረት፣ ጭንቀት፣ የመንፈስ መረበሽ፣ የሰውነት ምስል ወይም ደግሞ ቦዲ ኢሜጅ አነስተኛ መሆን ፍላጎትን ሊቀንሱ ከሚችሉ ስነ ልቦናዊ ችግሮች መካከል ጥቂቶቹ ናቸው ማለት ነው። ከስራ ውሎም ጋር ከሌሎች ጋር ባላቸው ግንኙነት መካከል ያለው ውጥረት የሚያስከትለው ስር የሰደደ ውጥረት ወይም ደግሞ ክሮኒክ ስትረስም የአንድን ሰው በጾታዊ ግንኙነት ጊዜ ሙሉ በሙሉ የመሳተፍ ችሎታውን የሚያደናቅፍ የአእምሮ መሰናክል ሊፈጥር ይችላል ማለት ነው። በሶስተኛ ደረጃ መድኃኒቶች ናቸው። እንግዲህ መድኃኒቶች ጥቅምም አላቸው፣ የማይፈለግ ደግሞ የጎንዮሽ ጉዳት ወይም ደግሞ ሳይድ ኢፌክት ይኖራቸዋል ማለት ነው። አንዳንድ መድኃኒቶች ሳይድ ኢፌክታቸው ወይም የመድኃኒቶቹ የጎንዮሽ ጉዳት ምን ይሆናል ማለት ነው? የወሲብ ፍላጎትን መቀነስ ይሆናል ማለት ነው። ለምሳሌ ለድብርት ወይም ለዲፕሬሽን የሚታዘዙ መድኃኒቶች እንደ ትራይሳይክሊክ አንቲዲፕሬሳንትስ፣ ሴሌክቲቭ ሰሮቶኒን ሪአፕቴክ ኢንሂቢተርስ የሚባሉ መድኃኒቶች ፍላጎት የመቀነስና ስንፈተ ወሲብ የማምጣት አንዳንድ ሰዎች ላይ ይከሰታል ማለት ነው። የደም ግፊት መድኃኒቶች በተለይ ይሄ ሽንት የሚያሸናው የሚባለው በተለምዶ እንደ ሃይድሮክሎሮቲያዛይድ HCT የሚባለው ዳዩሬቲክስ የሚባሉት መድኃኒቶች እንደገና ቤታ ብሎከር የሚባሉ የልብ ምት ፍጥነትን የሚቀንሱ መድኃኒቶች እንደዚሁ የፍላጎት ማጣት ወይም ደግሞ የስሜት መውረድ ሊያስከትሉ ይችላሉ። ሴቶች ላይ ደግሞ የወሊድ መቆጣጠሪያ እንክብሎች የወሲብ ፍላጎት ሊቀንሱ ይችላሉ ማለት ነው። እነዚህ የመድኃኒቶች ሳይድ ኢፌክቶች በጣም በርካታ መድኃኒቶች እነዚህ መሰል ነገሮች ሊያስከትሉ ይችላሉ። ስለዚህ መድኃኒቶቹን እየወሰዳችሁ እነዚህ አይነት ነገሮች ቢገጥሟችሁ መድኃኒቶቹን በፍጹም ማቆም የለባችሁም። ያዘዘላችሁ ሐኪም ጋር ሄዳችሁ እንደዚህ አይነት ችግር ገጥሞኛል ወደ ሌላ ቢቀየርልኝ የሚል ሐሳብ ብታነሱለት ሐኪማችሁ ይህንን አስቦ ሊቀየርላችሁ ይችላል። እነዚህ መድኃኒቶች አስፈላጊ ስለሆነ የታዘዙት ቢቋረጡ የሚያመጡት ደግሞ ችግር የበለጠ ሊሆን ስለሚችል ማቋረጥ የለባችሁም። ያዘዘላችሁ ሐኪም ጋር ሄዳችሁ ግን ሐሳባችሁን መንገር ጥሩ ነው ማለት ነው።
4ኛ ከወሲብ አጋር ጋር ያለ ግንኙነት በተለያዩ ምክንያቶች መሻከር፣ ያለ መግባባት፣ ያለ መዋደድ እንዲሁም የስሜት ጥምረት አለመፈጠር። ለምሳሌ ሚስማች ሊቢዶ የምንለው አለ። ሊቢዶ ሚስማች ማለት አንደኛው ወገን በጣም ብዙ ሴክስ ይፈልጋል፣ አንደኛው ደግሞ አይፈልግም ብዙ ማለት ነው። በተፈጥሮ ችግርም ባይኖርበት አንዳንድ ሰው ሊቢዶ ሃይ ነው ወይም ደግሞ የሴክስ ፍላጎቱ ሃይ ይሆናል። ብዙ ነገር እኔም ይገጥመኛል በዚህ አጋጣሚ። አንዳንድ ወንዶች ፍላጎቴ እኔ ብዙ ነው፣ ሴቷ አትፈልግም ይላሉ። ብዙ ጊዜ እንደዚህ ይከሰታል። ነገር ግን በተቃራኒው አንዳንድ ጊዜ ደግሞ ሴቶቹ በጣም ብዙ ጊዜ ይፈልጋሉ፣ ወንድየው ደግሞ ከአንድ በላይ መሄድ አልችልም ብሎ የሚቸጋገርበት ሁኔታ አለ ማለት ነው። ይሄ ሊቢዶ ሚስማች ወይም ደግሞ የፍላጎት ያለመጣጣም የሚባል ነው። ሌላው የጠበቀ ወዳጅነት ያለመኖር፣ መተማመን ማጣት፣ በስሜት ቅርርብ ያለመኖር፣ የሀሳብ ልውውጥ ያለመኖር። እነዚህ ነገሮች ከሰዎች ጋር ያላቸው ግንኙነት ሲዳከም የጾታ ፍላጎት እንዲቀንስ ሊያደርግ ይችላል። አንድ ባልና ሚስት በተሳሳተ መግባባት ወይም ደግሞ መፍትሄ ባልተገኘለት ግጭት ውስጥ ሊጓዙ ይችላሉ ለረጅም ጊዜ። እንደዚህ በሚሆኑበት ጊዜ ውጥረቶቹ የጾታ ፍላጎት እንዲሸረሸርና የወሲብ ፍላጎት በእጅጉ እንዲዳከም ሊያደርግ ይችላል ማለት ነው። እንደዚህ አይነት ችግሮች ሲገጥሙ መጀመሪያ በራስ ቁጭ ብሎ ለመፍታት መሞከር ነው። ከዛ በኋላ ሳይኮሎጂስቶች፣ ሳይካትሪስቶች፣ ሌሎች የጤና ባለሙያዎችን ማማከርም ይቻላል ማለት ነው። በ5ኛ ደረጃ የአኗኗር ዘይቤዎች ናቸው። ዘመናዊ የአኗኗር ዘይቤዎች ዝቅተኛ የወሲብ ፍላጎት እንዲኖር ወሳኝ ሚና ይጫወታሉ። ለምን መሰላችሁ? አብዛኛው በአሁኑ ሰዓት ብዙ ሰው በጣም ብዙ ሰዓት አይንቀሳቀስም። ድሮ ያው እንግዲህ ቅድመ አያቶቻችን ብታስተውሉ በእጅጉ ሲጓዙ ነው የሚውሉት። ሀንተር ጋዘረር ወይም ደግሞ የድሮዎቹንም ብታስቡ ምግብ ፍለጋ ረጅም ጉዞ ይጓዛሉ፣ ያገኙትን ምግብ ይበላሉ፣ እንቅስቃሴ ላይ ናቸው ማለት ነው። ስለዚህ ከመጠን ያለፈው ውፍረት ምናምን አያስቸግራቸው። የዛሬ ሰው ግን ካሎሪ ዴንስ ወይም ደግሞ ከፍተኛ የካሎሪ መጠን ያለው ምግብ ይመገባል በብዛት፣ ነገር ግን እንቅስቃሴ የለም ማለት ነው። አንዳንዶቹ ደግሞ ሱዝ የሚያስይዙ ነገሮችን አላግባብ መጠቀም፣ ጫት፣ ሲጋራ፣ አልኮል በብዛት ኮንሱም ማድረግ፣ ፖርኖግራፊ ለረጅም ሰዓትና በብዛት ኮንሱም ማድረግ ወይም ማየት የጾታ ፍላጎትን ጨምሮ በአጠቃላይ ጤንነት ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ነገሮች ናቸው ማለት ነው። ስለዚህ ጤናማ የሆነ ክብደት መያዝ፣ እንቅልፍ ደግሞ በበቂ ሁኔታ ቢያንስ 7 ሰዓት እንቅልፍ ማግኘት፣ የተመጣጠነ ምግብ መመገብ እና እንደዚሁም ደግሞ የአካል ብቃት እንቅስቃሴ፣ ማንኛውም እንቅስቃሴ ማድረግ ጤናማ የወሲብ ፍላጎት እንዲኖር ከሚረዱ ነገሮች ነው ማለት ነው። 6ኛ የህክምና ሁኔታዎች ናቸው። አንዳንድ የጤና እክሎች እና መድኃኒቶች ዝቅተኛ የደም ዝውውር ሊያስከትሉ ይችላሉ። አንዳንድ ጊዜ ደግሞ የነርቭ ህመም ያለባቸው ሰዎች የሆርሞን መጠናቸው በአጠቃላይ ሊዛባ ይችላል። አንዳንድ ስር የሰደዱ ህመሞችም ይህንን ችግር ወይም ደግሞ ጾታዊ ፍላጎት መቀነስን ሊያመጡ ይችላሉ ማለት ነው። በተለይ ይሄ ክሮኒክ ኢልነስ የምንላቸው ለምሳሌ የስኳር በሽታ፣ የልብ ድካም፣ የነርቭ ህመም፣ እነዚህ ለረጅም ጊዜ የቆዩ ህመሞች በተለይ በቁጥጥር ስር ካልዋሉ የፍላጎት ማጣትን ሊያመጡ ይችላሉ ማለት ነው። እንግዲህ በርካታ ነገሮች የሴክስ ፍላጎት ወይም ሴክሹዋል ዲዛየርን ሊቀንሱ እንደሚችሉ አይተናል።